የፔትሮ ዶላር ስርዓት መሸርሸርና የዓለም አዲስ አስተላለፍ። በአውሮፓውያኑ 1945 የካቲት ወር ላይ በታላቁ ቢተር ሌክ የውሃ አካል ላይ በቆመችው ዩኤስኤስ ኩዊንስ በተሰኘችው የጦር መርከብ ላይ የተመሰረተው ታሪካዊ ስምምነት የዓለምን የኃይል ሚዛን ለ70 ዓመታት ያህል በአንድ ወገን ስር ጠቅልሎ ይዞ ቆይቷል። ያ ስምምነት በአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት እና በሳውዲው ንጉሥ ኢብን ሳውድ መካከል የተደረገ የዓለምን ኢኮኖሚ በዶላር እና በነዳጅ ጋብቻ የቀፈደደ የቢተር ሌክ ቃል ኪዳን ነበር። አሜሪካ የባሕረ ሰላጤውን ደህንነት ለመጠበቅ፣ ሳውዲ ደግሞ ነዳጇን በዶላር ብቻ ለመሸጥ የተጋቡበት ያ ዕለት የፔትሮ ዶላር ስርዓት መወለጃና የዋሽንግተን የዓለም ኃያልነት ማረጋገጫ ሆኖ ዘልቋል። ዛሬ ግን ያ በቢተር ሌክ ላይ የወጣው ፀሐይ በማይቀለበስ ሁኔታ ወደ መጥለቂያው የተቃረበ ይመስላል። በ2026 ማግስት ላይ ሆነን የዓለምን ፖለቲካዊ ትኩሳት ስንመለከት በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነትና ተያያዥ ውጥረቶች የቆየውን ስርዓተ መሠረት እያናጉት ይገኛሉ። ለብዙ አስርት ዓመታት የዓለም ኢኮኖሚ የደም ዝውውር ሆኖ የቆየው የሆርሙዝ ወሽመጥ ዛሬ የጂኦፖለቲካዊ ቁማር መጫወቻና የዓለም የንግድ ስርዓት ስጋት ወደ መሆን ተቀይሯል። የዶላር የበላይነት በብሪክስ አገራት ግፊትና በቴክኖሎጂ ሽግግር እየተሸረሸረ ባለበት በዚህ ወቅት ዓለም ከአንድ ዋልታ መሪነት ወጥታ ወደማይታወቅና ብዙ ተዋናዮች ወዳሉበት አዲስ ምዕራፍ እየተሸጋገረች ነው። የዛሬው የናይል ቲዩብ በቢተር ሌክ ላይ ያረበበውን ድንግዝግዝ፣ የኢራን ጦርነት በነዳጅ ገበያ ላይ የጋረጠውን አውሎ ንፋስ፣ እንዲሁም የፔትሮ ዶላር ስርዓት መፈራረስ ለነገው የዓለም ስርዓት ምን ትርጉም እንዳለው በጥልቀት የምንተነትንበት ይሆናል። የድሮ ስርዓት ፍርስራሽ ላይ አዲሱ እየተገነባ ባለበት በዚህ ታሪካዊ መጋጠሚያ የዓለምን የኃይል አሰላለፍ የሚቀይሩትን ዋና ዋና ሁነቶች በዝርዝር የምንመለከተው ይሆናል። አብራችሁን ቆዩ። የሆርሙዝ ወሽመጥ በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ላይ ያለው ሚና በቀላሉ የሚታይ አይደለም። ይህ ጠባብ የባህር መተላለፊያ መስመር ለዓለም ኢኮኖሚ እንደ ልብ ትርታ የሚቆጠር ሲሆን በእርሱ ላይ የሚፈጠር ማንኛውንም መስተጓጎል በዓለም ዙሪያ አስከፊ የኢኮኖሚ አውሎ ንፋስ የመቀስቀስ አቅም አለው። ኢራን ይህንን ስትራቴጂካዊ ወሽመጥ የመዝጋት ወይም የማወክ ዛቻን እንደ ዋነኛ የጂኦፖለቲካዊ ቁማር መጫወቻነት ስትጠቀምበት ቆይታለች። ይህም በቀጥታ ከአሜሪካ ጋር ያለው ፍጥጫ ወደ ላቀ የኃይል ሚዛን ሽግግር ከፍ ያደርገዋል። በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ የነዳጅና የተፈጥሮ ጋዝ በዚህ ጠባብ መስመር ውስጥ የሚያልፍ በመሆኑ በኢራንና በምዕራባውያን መካከል የሚቀሰቀስ ግጭት ወሽመጡን ወደ ጦር አውድማነት ከቀየረው የዓለም የነዳጅ ዋጋ በአንዲት ጀንበር ሽቅብ እንዲመነደግ ምክንያት ሊሆን ይችላል። ይህ የዋጋ ንረት ደግሞ በበለጸጉት ሀገራት የኢንዱስትሪ ምርታማነትን ከመቀነሱም በላይ እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ የውጭ ምንዛሬ እጥረትን በማባባስና የመሠረታዊ ሸቀጦችን ዋጋ በማናር ሕዝባዊ መቃወስን ሊያስከትል የሚችል የዋጋ ግሽበትን ይወልዳል። ከዚህም ባለፈ የሆርሙዝ ወሽመጥ የጸጥታ ሁኔታ መጥበቅ በአሜሪካ ወታደራዊና ዲፕሎማሲያዊ ተሰሚነት ላይ ትልቅ ጥያቄ ምልክት ያሳርፋል። አሜሪካ ለዓመታት የባህር ኃይል የንግድ መስመሮችን ደህንነት ለማስጠበቅ የገባችው ቃል ኪዳን በኢራን ሚሳይሎችና ድሮኖች ስጋት ውስጥ ሲወድቅ የባሕረ ሰላጤው የነዳጅ አምራች ሀገራት በአሜሪካ ጥበቃ ላይ የነበራቸው እምነት እንዲሸረሸር ያደርገዋል። ይህ ደግሞ አገራቱ ደህንነታቸውን ለማስጠበቅ ወደ አዲስ የኃይል አሰላለፍ እንዲመለከቱና እንደ ቻይናና ሩሲያ ካሉ ተቀናቃኝ ኃይሎች ጋር ወታደራዊ ትብብር እንዲመሰርቱ በር ይከፍታል። በውጤቱም የሆርሙዝ ወሽመጥ መታወክ የነዳጅ ዋጋን ብቻ ሳይሆን ለሰባት አስርት ዓመታት የዘለቀውንና በዶላር የበላይነት የተገነባውን የዓለም ንግድ ስርዓት መሰረት ይነቀንቃል። የኢኮኖሚው አውሎ ንፋስ ከቀይ ባህር እስከ ፓስፊክ ውቅያኖስ ድረስ ተጽዕኖን የሚያሳርፍ ሲሆን ይህም ዓለም ከአንድ ዋልታ መሪነት ወደማይታወቅና ብዙ ተዋናዮች ወዳሉበት አዲስ የፖለቲካ ምዕራፍ እንድትሸጋገር የሚያስገድዳት ዋነኛ ግፊት ይሆናል። የፔትሮ ዶላር ስርዓት መሸርሸር ጉዳይ የአሁኑን ዘመን የዓለም ፖለቲካዊ ኢኮኖሚ ተለዋዋጭነት በግልጽ የሚያሳይ ክስተት ነው።
ይህ ስርዓት ለግማሽ ክፍለ ዘመን ያህል አሜሪካ ያለምንም ተቀናቃኝ የዓለምን የፋይናንስ መዋቅር እንድትቆጣጠርና የዶላርን ተፈላጊነት በከፍተኛ ደረጃ ከፍ አድርጋ እንድትቆይ ያስቻላት ዋነኛ ምሰሶ ነበር። ሆኖም አሁን ላይ ይህ ምሰሶ በሁለት አቅጣጫዎች በሚመጡ ኃይለኛ ግፊቶች ምክንያት መሰረቱ እየተነቀነቀ ይገኛል። በአንድ በኩል አሜሪካ ዶላርን እንደ ፖለቲካዊ መሳሪያ በመጠቀም በተለይ በሩሲያና በኢራን ላይ የጣለችው ከባድ የፋይናንስ ማዕቀብ ሌሎች ሀገራት ነግበኛ ላይ ቢደርስስ በሚል ስጋት ከዶላር ጥገኝነት የሚወጡበትን አማራጭ መንገዶች እንዲፈልጉ አስገድዷቸዋል። ይህም ዲዶላራይዜሽን ወይም ከዶላር ርቀትን የመፍጠር ሂደት ከመቼውም ጊዜ በላይ እንዲፋጠን አድርጎታል። በሌላ በኩል ደግሞ የዓለም የኃይል ሚዛን ከምዕራቡ ዓለም ወደ ምስራቁ በተለይም ወደ ቻይናና ህንድ እየተዛወረ መምጣቱ ለፔትሮ ዶላር መዳከም ትልቅ አስተዋጽኦ አድርጓል። ሳዑዲ አረቢያን ጨምሮ ሌሎች የባህረ ሰላጤው ሀገራት አሁን ላይ ዋነኛ የነዳጅ ደንበኞቻቸው የምዕራባውያን ሀገራት ሳይሆኑ የእስያ ግዙፍ ኢኮኖሚዎች መሆናቸውን በሚገባ ተረድተዋል። ይህም ነዳጃቸውን በሌሎች የሀገር ውስጥ ገንዘቦች ለምሳሌ በቻይና ዩዋን ለመሸጥ እንዲደራደሩና የብሪክስ አባል በመሆን አዲስ የገንዘብ ስርዓት ለመፍጠር እንዲተጉ አድርጓቸዋል። ይህ ሽግግር የአሜሪካን የገንዘብ የበላይነትን ብቻ ሳይሆን የዓለምንም ዋስትናና ገንዘብ የማተምና የመበደር አቅሟን ጭምር የሚገታ በመሆኑ የፔትሮ ዶላር ስርዓት መሸርሸር ማለት በሌላ አነጋገር የአሜሪካ የአንድ ዋልታ ኃያልነት ማብቂያ ተደርጎ ሊወሰድ ይችላል። በመሆኑም በቢተር ሌክ የተጀመረው የዶላርና የነዳጅ ጋብቻ አሁን ላይ ወደ ፍቺ እያመራ ሲሆን ይህም በዓለም አቀፍ የንግድ ግንኙነት ላይ አዲስና ያልተተነበየ የታሪክ ምዕራፍ እየከፈተ ይገኛል። የቴክኖሎጂ ግስጋሴና የዓለም ሀገራት ወደ ታዳሽ የኃይል ምንጮች የሚያደርጉት ሽግግር ለፔትሮ ዶላር ስርዓት መዳከም እንደ ከጀርባ የሚነፍስ ኃይለኛ ነፋስ ሆኖ እያገለገለ ይገኛል። ላለፉት 10 ዓመታት የዶላር ጥንካሬ የተመሰረተው ዓለም በነዳጅ ላይ ባላት የማይቀር ጥገኝነት ላይ ቢሆንም አሁን ላይ ግን የቴክኖሎጂ ውጤቶች ይህን ጥገኝነት እየሰበሩት ነው። በተለይም የኤሌክትሪክ ተሽከርካሪዎች መስፋፋት፣ የፀሐይና የንፋስ ኃይል ምርታማነት መጨመር እንዲሁም የሃይድሮጂን ቴክኖሎጂ ልማት ነዳጅ ለዓለም ኢኮኖሚ የነበረውን ብቸኛ ሞተርነት ጥያቄ ውስጥ ጥሎታል። ይህ የኃይል ሽግግር ደግሞ በነዳጅ ግብይት ላይ ብቻ ተንተርሶ የቆመውን የዶላር ፍላጎት በረጅም ጊዜ ሂደት በእጅጉ እንደሚቀንሰው ይታመናል። በተጨማሪም የዲጂታል ፋይናንስ ቴክኖሎጂ እና የብሎክቼን ግስጋሴ ሀገራት ከአሜሪካ ቁጥጥር ውጭ በሆኑ የክፍያ ስርዓቶች እንዲገበያዩ አዳዲስ በሮችን ከፍቶላቸዋል። በማዕከላዊ ባንኮች የሚታተሙ ዲጂታል ገንዘቦች በድንበር ተሻጋሪ ንግድ ላይ ተግባራዊ መሆን መጀመራቸው እንደ ስዊፍት ያሉ በዶላር የሚመሩ የክፍያ መዋቅሮችን አስፈላጊነት እየቀነሰው ነው። ይህ የቴክኖሎጂና የኃይል ሽግግር ጥምረት ጂኦፖለቲካዊ ፍጥጫው ብቻውን ሊያመጣው ከሚችለው ለውጥ በላይ የዓለምን የኢኮኖሚ መሰረት ከስር መሰረቱ የመቀየር አቅም አለው። በመሆኑም ነዳጅ መቅዘፊያነቱን እያጣ ሲመጣ በላዩ ላይ ተጭኖ የነበረው የፔትሮ ዶላር ስርዓትም ቀስ በቀስ የመስመጥ አደጋ ተጋርጦበታል። ይህም ዓለም ወደ አዲስ የተራቀቀና ብዝሃነት ወዳለው የኃይልና የፋይናንስ ስርዓት እንድትሸጋገር የሚያደርጋት የማይቀለበስ ሂደት ነው። በቢተር ሌክ ላይ የጀመረውና ለ7 አስርተ ዓመታት የዓለምን የፖለቲካና የኢኮኖሚ ምሰሶ ሆኖ የቆየው ስርዓት ዛሬ በታሪክ ማዕበል ተመትቶ የመፍረስ ምልክቶችን እያሳየ ይገኛል። ይህ አዲሱ የዓለም ስርዓት ኒው ወርልድ ኦርደር የምንለው ክስተት የአንድ ሀገር የበላይነት የሚያከትምበትና የኃይል ሚዛኑ ወደ ተለያዩ አቅጣጫዎች የሚበታተንበት የታሪክ ምዕራፍ ነው። በተለይም በኢራን ዙሪያ የተቀሰቀሰው ወታደራዊ ውጥረትና የፔትሮ ዶላር መዳከም ዓለም ከአንድ ማዕከል ወደ ብዙ ማዕከላት እየተሸጋገረች መሆኑን የሚያረጋግጡ ዋነኛ ማሳያዎች ናቸው። በዚህ አዲስ መዋቅር ውስጥ እንደ ቻይና፣ ሩሲያና የብሪክስ አባል ሀገራት የራሳቸውን የፋይናንስና የደህንነት አማራጮች ይዘው ብቅ ማለታቸው የምዕራባውያንን የቆየ የበላይነት በከፍተኛ ሁኔታ እየተገዳደረው ነው።
ይህ ሽግግር በገንዘብና በወታደራዊ ኃይል ብቻ የተገደበ ሳይሆን በዓለም አቀፍ ተቋማትና ሕጎች ላይም ጭምር የሚንጸባረቅ ነው። አዲሱ ስርዓት አገራት በራሳቸው ብሔራዊ ጥቅም ላይ ተመስርተው የፈለጉትን የንግድ አጋርና የገንዘብ አይነት እንዲመርጡ እድል የሚሰጥ ቢሆንም በሌላ በኩል ደግሞ ግልጽ የሆነ መሪና ጠባቂ የሌለው በመሆኑ ለዓለም ሰላም ስጋት ሊሆን የሚችል እርግጠኝነት የጎደለው ድባብን ይፈጥራል። በተለይም በነዳጅ በቴክኖሎጂና በዲጂታል ፋይናንስ ዙሪያ የሚደረጉት ትግሎች የዓለምን ኢኮኖሚ ወደ ተለያዩ ጎራዎች ሊከፍሉት ይችላሉ። በመሆኑም አዲሱ የዓለም ስርዓት የተረጋጋና ፍትሐዊ እንዲሆን ካልተቻለ በታላላቅ ሀያላን መካከል የሚፈጠረው ሽኩቻ ለዓለም ደህንነት ፈታኝ መሆኑ አይቀርም። በአጠቃላይ አሁን ያለንበት ወቅት የአሮጌው ስርዓት ጀንበር እየጠለቀችና ያልተገመቱ ዕድሎችና ስጋቶችን ያዘለ አዲስ ንጋት እየመጣ ያለበት ታሪካዊ መጋጠሚያ ነው። የዛሬውን የናይል ቲዩብ ጥንቅራችንን ለማጠቃለል በቢተር ሌክ ላይ ለ7 አስርት ዓመታት ያህል ደምቆ የቆየው የፔትሮ ዶላር ፀሐይ ዛሬ ወደ መጥለቂያው አድማስ እየተቃረበ መሆኑ የአደባባይ ምስጢር ሆኗል። ይህ የታሪክ ሽግግር በኢራን ወታደራዊ ግፊትና በሆርሙዝ ወሽመጥ ስጋት ብቻ የመጣ ሳይሆን የዓለም የኃይል ሚዛን ከምዕራቡ ዓለም ወደ ምስራቁ በእጅጉ እያዘመመ መምጣቱን የሚያረጋግጥ ክስተት ነው። ዶላር እንደ ብቸኛ የዓለም መጠባበቂያና የነዳጅ መገበያያ ገንዘብ የነበረው የበላይነት ሲሸረሸር፣ በምትኩ የሚመጣው አዲስ ስርዓት በብዝሃነትና በዲጂታል ቴክኖሎጂ የታጀበ እንደሚሆን ይገመታል። ይህ የአንድ ዋልታ ኃያልነት ማብቂያ ለዓለም አዲስ ዕድሎችን ይዞ ቢመጣም በሌላ በኩል ግን ግልጽ የሆነ መሪና ጠባቂ የሌለው ስርዓት አልባ ምዕራፍ እንዳይፈጠር ስጋት ይጥላል። በተለይም እንደ ኢትዮጵያ ያሉ ታዳጊ ሀገራት በዚህ የጂኦፖለቲካዊ አውሎ ነፋስ ውስጥ ራሳቸውን ለመጠበቅና ጥቅማቸውን ለማስከበር ከወዲሁ የዲፕሎማሲና የኢኮኖሚ አቅጣጫቸውን በጥንቃቄ መቃኘት ይኖርባቸዋል። በጥቅሉ በቢተር ሌክ ላይ ያረበበው ድንግዝግዝ የአንድ ስርዓት ማክተሚያ ብቻ ሳይሆን አዲስና ያልተገመቱ ውጥረቶችን ያዘለ የዓለም ፖለቲካ ንጋት መጀመሪያ ነው። ዓለም ዛሬ ያለችበት የታሪክ መጋጠሚያ በቀደመው ስርዓት ፍርስራሽ ላይ አዲሱ የተገነባ ያለበት ወቅት በመሆኑ ነገ የሚመጣው ስርዓት ይበልጥ ፍትሐዊና የተረጋጋ እንዲሆን የሁሉም ተዋናዮች ጥረትና ጥንቃቄ የሚሻ ይሆናል። የቢተር ሌክ ቃል ኪዳን ታሪክ ቢሆንም በሱ ምትክ የሚመጣው አዲሱ የዓለም ስርዓት ግን የሰው ልጅን የጋራ ደህንነትና እድገት ታሳቢ ያደረገ እንዲሆን ምኞታችን ነው። ሰላም ለዓለማችን።